ደህና ዋልክ ጋሽ? ቆይ ምን ሆናል? ችግር አለ እንዴ? የታለች? ሜሮን የታለች? የለችም። ሜሮን የለችም አባዬ። ምንድን የተፈጠረ ችግር አለ? ምን አገናኛችሁ ነው? እሱን እሷ ስትመጣ ትነግርሃለች። እንጠብቃለን። ሜሮን ቤተሰብ ጋር እደራለሁ ብላ ነው የመጣችሁ። ዛሬ አትመጣም። ቆይ ምንድነው እየተፈጠረ ያለው? ምንድነው ነገሩ? ባትመጣው ነው የሚሻላት። በዛው እንድትቀር ንገራት። ሰምተኛል አይደል? አቶ ግርማን ይቅርታ ጠይቃው ከቤት ትወጣለች። አቶ ግርማ ወረቀቱንም ባየው ሰዓት ይበልጥ በጣም ይናደዳል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ሜሮን ወረቀቱም ጽፋለት ከቤት ለመውጣት ታስባለች። ነገር ግን የጻፈችውም ወረቀት እሷ አልነበረችም። ወረቀቱም ጽፋው ያስቀመጠችው ሰላም ነበረች። ግን ሜሮን ያስቀመጠችው የነበረው ከዛ በፊት የወሰድሽብኝንም ብር ሁሉንም ብሎ ካላት በኋላ ይህንን ሰውዬ ከቤት ህይወቴንም ከሚያሳልፈው ብሩን አስቀምጭለት ከቤት ልውጣ ትላለች። ግን ደግሞ ብሩም አስቀምጣለት በነበረ ሰዓት ሰላምም ወረቀት ጽፋ ብሩንም ትደብቀዋለች። ሜሮን በዛን ወረቀት ባየች ጊዜ ትደናበርና ሳሚም ወደ ክፍል ይመጣል። እሷም እንዴ አስደነገጥከኝ እኮ ብላ በድንብር ውስጥ ትገባለች። በዛን ሰዓት ሳሚም ራሱን አሞት ስለነበረ ምንም እንኳን መልስ ሳይሰጣት ወደ መኝታውን ይሄዳል። ምንድነው ዛሬ እንዴት ነሽም አትለኝም እንዴ እያለች ጥያቄ ታበዛበታለች። መልስን ሳታገኝ ስትቀር አንተ ሳሚ እያለች ስትጣራም ነበረ። ግን ደግሞ እስኪ ተይኝ ሜሮን ራሴን አሞኛል እባክሽ ተይኝ ይላታል። እሷም ታዲያ እና ራስን ካመመክ እንዴት ነሽ ውሎሽ እንዴት ነው አትለኝም እንዴ እያለች ይባስ እንዲያመው ታደርጋለች። በቃ ተይኝ ልተኛበት ብሎ ዝም ብሎ ይተኛል። ሜሮንም ነገሩንም ለማከናወን ወረቀቱም ውስጥ ብር አስቀምጣ አቶ ግርማ ክፍል ታስገባለች። ግን ደግሞ ሳሚ አሁን ላይ ሁሉንም ነገር ለማስተካከል ቢሞክርም ግን ሰላም ነገሩንም ከባድ እያደረገችባት ይገኛል ለሜሮን። ሜሮን ከቤትም ለመውጣት ታስባለች። ከሳሚ ጋር ሆና ሁሉም ነገር ለትንሽ ጊዜ መርሳትና መዝናናት እንደምትፈልግ ለማስተባበል ትሞክራለች። ሳሚም ከቤት መውጣት እንደማይፈልግና አሁን ላይ እረፍት ማድረግ ብቻ ነው የምፈልገው ይላታል። ነገር ግን ከዛ ከእንቅልፍ ተነስቶና ራስ ምታትም የሚያስተወው ነገር መድኃኒት ይዛለት ትመጣለች። ይህንን ውሰድና እረፍት ታገኛለህ ያለችውም አይ ስተኛ ነው የሚተወኝ ብዬ ነው ይላታል። እሷም በዛን ሰዓት አሁን ግን ታውቃለህ ከዛ በፊት እኮ በጣም የምፈልገውም ነገር ታደርግልኝ ነበረ ትላለች። አሁን ግን ደግሞ የምትፈልገውም ነገር ወረቀት ይዛ ስላያት ምናልባት የተጠራጠራት መስላ ነገሩንም ከሱ ጋር ግልጽ ለመሆን ትሞክራለች። ሜሮንም ለሳሚ ምን የውልክ ሳሚ ቅድም ያየኸውን ወረቀት ከሆነ አንድ ጅል አፍቃሪ ልኮልኝ ነበረ ትለዋለች። እናም ከዛ ወረቀት ውስጥ ያለውን ታውቃለክ ከፈለክ ማንበብ ትችላለህ ትለዋለች። እሱም አይ አልፈልግም እያላት አይ ከፈለክ ብዬ ነው እያለች እንዲያነብፍ እንደማያነበው አውቃ ደጋግማ ውሰድና አንብበው ትላለች። ግን ደግሞ ሳሚ ማንበብም እንደማይፈልግ ይነግራታል። ታውቃለህ ወንዶች በጣም ስታፈቅሩ ብላ እያለች ወንዶች አፍቃሪ ስትሆኑ ከባድ ናችሁ ትለዋለች። ሳሚም በዛን ሰዓት እና ወንዶች አፍቃሪ ስንሆን ጅል እንሆናለን እንዴ ይላታል። ሜሮንም ነገሩም ያልኩህን አንተ እኮ ከዛ በፊት እኔ የምልህን ነገር ሁሉ ታደርግልኝ ነበረ አሁን ግን ትለዋለች። ታዲያ እኔ አሁንም እኮ አደርግልሻለሁ እና ደግሞ መወድሻለሁ ይላታል። እሷም ታዲያ ከወደድከኝ አሁን ዛሬ እስኪ ከዚህ ከቤት እንውጣ እያለች ወደ ሆቴል እንሂድና አብረን እንደር ትለዋለች።
ሳሚም መሄድ እንደማይፈልግና አሁን ላይ እረፍት ብቻ ነው የምፈልገው፣ አሞኛል፣ ዛሬ አይሆንም ይላታል። በዚህ ሰዓት አየክ የምፈልገውን ነገር አታደርግልኝም የምልክ በዚህ ነው፣ እሺ አትለኝም ትለዋለች። ዛሬ አይደለም ዛሬ ሲሻለኝ ይዤሽ እሄዳለሁ ይላታል። እሷም በመሀልም ግን ደግሞ ሰላምን በሩን አንኳኩታ ትገባለች። ሚሮን በዛን ሰዓት ሰላምን ስታያት በጣም ነበረ ያስጠላቻትና ሰላምም ምንድን ነው መጣ እንዲ አቶ ግርማ ትላታለች። ምክንያቱም ለሰላም አቶ ግርማ ሲመጣ ንገይኝ አሳውቂኝ ብላት ስለነበረ ሰላምም አይ እንደሱ ሳይሆን ቡና ወደ ሳሎን አምጥቻለሁ ከደገማችሁ ብዬ ነው ብላ ትናገራቸዋለች። በዛን ሰዓት ሳሚም እሺ መጣን ይላታል። ሳሚ እሺ መጣን ስላላት ብቻ ሚሮንም በጣም ትቀናለች። እሷ ስትልህ ሁሌ ብድግ ትላለች፣ እኔ ስነግርህ ነው እንጂ የማትሰማው እያለች ትኮንነዋለች ለሳሚም። ሳሚም ወደ ሳሎን ይሄድና ቡና እየጠጡ እየተጨዋወቱም ነበረ። ጆሲን ለሰላም ሽቶ ይዞላት ይመጣል። ሰላምም ወደ ክፍል ይጠራትና ለሰላም ሽቶ ይህንን ሽቶ እስኪ እንዴት አየሹ ይላታል። እሷም ጥሩ ነው፣ በጣም ጥሩ መዓዛ አለው፣ በጣም ለውድ ሰው ነው ብላ ትነግረዋለች። አዎ ግን ወደድሽው ሽቶውን ይላታል። አዎ በጣም ነው የወደድኩት፣ ሽታዋ ቤት ደስ የሚል ነው እያለች በቃ ይሄንን ውዱ ነገር ላንቺ ነው ስለሚገባሽ ይላታል። ሰላምን በደስታ ትቦርቃለች። ይሄንን ለኔ ነው እንዴ እያለች አዎ ላንቺ ነው፣ ደስ ይበልሽ፣ አንቺ ውብ ነሽ ብሎ ሊስማት እየተጠጋ ነበረ። ነገር ግን ሳሚም በመሀል ያቋርጣቸዋል። ኑ እያለ ወዴት ጠፋችሁ ብሎ ነገሩንም ያቋርጥባቸዋል። በመሀልም ሁላቸውም እየተጨዋወቱ ባለ ጊዜ ሜሮንም ከክፍል ወጥታ ወደ አቶ ግርማ ክፍል እየሄደች እንዴ ምንድን ነው ቡና አጠጭም እንዴ ተሻለሽ እያለ ጆሲም ይጠይቃታል። ተሻለሽ ወይ በሚላት ሰዓት ጆሲም እሷን በጣም ትደነግጣለች። ምን እያለች ለጆሲ ስትጠይቀው ነበረ። ግን ደግሞ ጆሲ አይ ሳሚ እኮ ትንሽ አመም አድርጓታል ስላለኝ ነው ብሎ እሷም ወረቀቱን የታየባት ይመስሏት ድብቅ አድርጋ ወደ አቶ ግርማ ክፍል ታስገባዋለች። አቶ ግርማ ክፍል ከደረሰች ስታስገባው ነገሩም ሰላም ቡና አትመጣም አትጠጣም ወይ ብላ በተናገረች ጊዜ ሰላምም ሳሚም ሁሉም ነገር ነግሯት ነበረ። አሁን አሟታልና ራስ ምታት ይዞኛል ብላለች ባላት ጊዜ ሰላምን በጣም ጠርጥራ ስለነበረ ቶሎ ብላ ትከታተላታለች። ሜሮንም ወደ አቶ ግርማ ክፍል ከሄደች በኋላ የጻፈችውንም ወረቀት ሳይሆን ብሩን ታስቀምጥለታለች። በዛን ሰዓት ነበረ ሰላምም ለሜሮን ያዘጋጀችላትንም ወጥመድ የቀያየረችው። ሜሮንም ይህንን ብር አስቀመጥኩለትና ወደ ቤት መሄድ አለብኝ ብላ ለራሷም ነግራው ከሳሚ ጋር ተሰነባብታ ለመሄድ ትወስናለች። ነገር ግን ሰላምም ወረቀቱን ጽፋ ከአቶ ግርማ ጋር አያይዛና ብሩንም ደብቃው ነበረ። ሳሚንም ለብቻውን ጠርታ ከሳሚ ለብቻህን ነው ማዋራህ ትለዋለች። ሳሚም ወደ እሷ ይመጣና ምን ችግር አለው ጆሲ ሲት ብታዋሪኝ ለምንድን ነው የምታቸኩኝ ይላታል። ናልኩህ አይደለ በቃ ና ብላ ትቆጣዋለች። እሺ ታዲያ አሁን ምንድን ነው የፈለግሽኝ ይላታል። ሳሚም በዛን በሚጠይቃት ሰዓት ሊሄድ ነው ትለዋለች። ማለቱ ሊሄድ ነው ወዴት ነው የምትሄጂው ብሎ ይናገራታል። ማለት አልገባኝም፣ መሄጃ የለሽም ብለህ ነው የምታስበው? ወደ ቤቴ ነው የምሄደው፣ ከአንተ ጋር ስቆይ የሚሄድበት ያጣው ይመስላል እንዴ ብላ ትቆጣዋለች። ሳሚም ኧረ ረጋ በይ፣ እኔ እንደዛ አላልኩሽም፣ ሊሄድ ነው ስትይኝ ወዴት ልትሄጂ ነው ብዬ አስቤ ነው እንጂ እንደዚህ አላሰብ እኔ እንደዚህ ብዬ አይደለም ይላታል። ሜሮንም በቃ ወደ ቤቴ ሊሄድ ነው አሁን ብላም በቃ ማረፍ ፈልጋለሁ ትለዋለች። እሺ በቃ ሂጂ ይላታል። እሷም በጣም ትናደዳለች። ሂጂ ትለኛለህ እንዴ እያለችው ታዲያ ምን ልበልሽ ልሂድ አልሽኝ ሂጂ አልኩሽ እንጂ ይላታል። እሷም ለምን ትሄጂብኛለሽ ብለህ ለምን አታስቆመኝም እያለች
መልሳ ራሷንም እንዲያስቆማት ትፈልጋለች። ሳሚም እሄዳለሁ እኮ ነው ያልሽው፣ ሂጂ በቃ አልኩሽ እንጂ ይላታል። አቶ ግርማም የተቀመጠለትንም ወረቀት ከክፍልም ሲገባ ነገር ግን ሰላምና ጆሲም አብረው አይታቸው ነበረ። ኩሽና ላይ በጣም ተበሳጭቶ ነበረ። በድብቅ ባያቸው ጊዜ ክፍሉ ይገባል። በንዴት ውስጥ ሆኖ ክፍሉ ሲገባ ወረቀት ተጽፎ ተቀምጦለት ነበረ። ግን ደግሞ ከሰላም የመጣ ስለመሰለው ደግሞ እስኪ ከወረቀቱ ምን አስቀምጠሽልኝ ይሆን ብሎ ወረቀቱም ይከፍተዋል። ነገር ግን እንደጠበቀው አላገኘውም። ወረቀቱም ሲያገኘው ስለ ሰላም መጥፎ ነገር ጽፋና እና ደግሞ ይሄ ሁሉ ያደረኩት ብላ ትቀጥላለች። ሜሮን የጻፈችው አስመስላ ሰላም ነበረች። እኔ እኮ ይሄ ሁሉ ነገር ያደረኩት አንተ ለሰላም ያለህን ስሜት ስላወቅኩኝና ያቺ ገረድ ስትንጠባረርበት የበለጠ ነገሩን ለማቅለል ፈልጌ ነው ብላ ይቅርታ ብላ ከወረቀቱ ውስጥ ሜሮን ብላ ጽፋ እሱን ወረቀት ሲያነበው አቶ ግርማ በጣም ይበሳጫል። ብድግ ብሎ ሜሮንም ይፈልጋታል። ሜሮንም ሲፈልጋት ሊያገኛት አልቻለም። በጣም እየጮኸ የት ሄዳ ነው ብሎ ይጮሃል። ሳሚም እየተከተለው የለችም እቤት ሄዳለች አባዬ ምን ሆነህ ነው ይለዋል። ሳሚም ይሄ ባለው ጊዜ አይ ምንም ግን ደግሞ ካልመጣች በዛውም እንድትቀር ንገራት ይለዋል። በንዴት ውስጥ ሆኖ እዛውም እንድትቀር ብሎ ሳሚንም ይነግረዋል።